ዓለማችን በሰፊው ሁኔታ አስጠብቀው የነበረው ማለትም የሁለቱ መሪዎች የስልክ ልውውጥ ተደርጓል። ስልክ ልውውጡም እንግዲህ ለ2 ሰዓት የፈጀ ነበር። ስለዚህ ነገር ትንሽ ልንገራችሁ። ይህም የስልክ ልውውጥ በአሜሪካኑ ፕሬዝዳንት በዶናልድ ትራምፕ እና እንዲሁም በራሻው ፕሬዝዳንት በሆኑት በቭላዲሚር ፑቲን የዩክሬንና የራሻን የሰላም ስምምነት ላይ ያተኮረ የስልክ ልውውጥ ነበር። ይህም የስልክ ልውውጥ 3 ዓመትን የፈጀውና ብዙ ሰዎችን ህይወት የጨረሰውን የዩክሬንና የራሻ ጦርነት ለማቆም የተደረገ የስልክ ውይይት ነበረ። ስልክ ውይይቱም እጅግ በጣም ስኬታማ ነው። ስኬታማ ነው የተባለበት ምክንያት ደግሞ ሁለቱም የሀገር መሪዎች ወጥተው ለጋዜጠኛ መግለጫ ሰጥተዋል። በዛ መግለጫቸው ውስጥ ፖዚቲቭ ነገር የተናገሩት የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ እንደተናገሩት ፑቲን ይህንን ጦርነት ለማቆም ዝግጁ ነው፣ በአሁኑ ወቅት በዩክሬንና በራሻ መካከል ሰላም እንዲወርድ እሰራለሁ ብለው ተናግሯል ብለዋል። ታዲያም በተጨማሪም ራሳቸው ፑቲንን በመውጣት ለጋዜጠኞች በሀገራቸው መግለጫ ሰጥተዋል። በዚህ መግለጫ ላይ እሳቸው ፖዚቲቭ ነገር የተናገሩት እሳቸውም እንደተናገሩት ከሆነ ከፕሬዝዳንት ዶናልድ ትራምፕ ጋር የስልክ ልውውጥ አድርገናል። ይህም የስልክ ልውውጥ እጅግ በጣም ስኬታማ ነበረ። በዚህም የስልክ ልውውጥ ጊዜ ብዙ ነገሮችን አውርተናል። ከዚህም ንግግሮች መካከል ብዙ ቦታውን የወሰደውን በዩክሬንና በራሻ መካከል ያለውን ጦርነት ለማቆም ነው። በዚህ መግለጫ ላይ ለመጀመሪያ ጊዜ ፕሬዝዳንት ፑቲን እንደተናገሩት በራሻና በዩክሬን መካከል ሰላም ለመፍጠርና ጦርነቱን ለማቆም የሰላም ግንኙነት ለመጀመር ጠንክረን እንሰራለን ብለው ተናግረዋል። በተጨማሪም ከዩክሬን ጋር ዘለቂታ ያለው የሰላም ስምምነት ላይ ለመድረስ ጠንክረን እንሰራለን ብለው ተናግረዋል። በዚህም ሁለቱ ሀገራት በሚያደርጉት ውይይትና ድርድር ላይ አሜሪካ ተሳታፊነት እንዲኖራት አብልጠው እንደሚፈልጉ ተናግረዋል። እሳቸው ማለት ነው። እንዲሁም በተጨማሪ ረዘም ላለ የተኩስ አቁም ስምምነት ላይ ለመድረስ ጠንክረው እንደሚሰሩ ፕሬዝዳንት ቭላዲሚር ፑቲን ተናግረዋል ማለት ነው። ዶናልድ ትራምፕን በዋይት ሃውስ እንደገለጹት ከሆነ ከ3 እና ከ4 ሳምንት በኋላ አዲስ ነገሮችን እንሰማለን ብለው ተናግረዋል ማለት ነው። በሁለቱ ሀገራት ሰላም ላይ የዩክሬኑ ፕሬዝዳንት እንደተናገሩት ጥሩ ነገሮች ይታዩኛል ብለው ተናግረዋል። በዚህ ላይ ኮመንት ሰጥተዋል ማለት ነው በሁለቱ ሀገራት ስልክ ግንኙነት ላይ። እንዲሁም አሁን እንደተሰማውና ዶናልድ ትራምፕም እንደተናገሩት አዲስ ዜና ከሆነ በዚህ የሰላም ድርድርና ውይይት ላይ ቫቲካንም ተሳትፎ እንደሚኖራት ተናግረዋል። በቅርቡ እንግዲህ ፖፕ ፍራንሲስ መሞታቸውን ተከትለው እንግዲህ የካቶሊክ ዋና ፖፕ ሆነው የተሾሙት ሊዮ 14ኛ በዚህ ድርድር ላይ ትልቅ ቦታን ይወስዳሉ ተብሎ የተነገረ ይገኛል ማለት ነው። በተጨማሪም እንግዲህ ፖፕ ሊዮ 14ኛ ወደ አሜሪካ ኢንቪቴሽን ተልኮላቸዋል ወደ ዋይት ሃውስ ማለት ነው። ይህንንም ግብዣ ያቀረቡላቸው የአሜሪካን ፕሬዝዳንት ዶናልድ ትራምፕ ሲሆኑ ይህንንም የግብዣ ወረቀት በአካል ቫቲካን ድረስ ሄደው ያበረከቱት የአሜሪካ ምክትል ፕሬዝዳንት የሆኑት ቫይስ ፕሬዝዳንት ጄዲ ቫንስ ናቸው። እናም በአሁኑ ወቅት እንደታወቀው ከሆነ ሁለቱ ሀገራት ማለትም ዩክሬንና ራሻ ይህንን ጦርነት ሊፈቱት እንደሚችሉ ብዙ ጭላንጭል ነገሮች እየታዩ ይገኛሉ። አዲስ ነገር ካሉ ወደ እናንተ ማድረስ ይሆናል። ብሩክ ነኝ። መልካም ቀን ይሁንላችሁ። አመሰግናለሁ።